ፍርሃት ንግስናውን ወደሚያውጅበት ከሞት ጋር ፊት ለፊት ለመጋፈጥ በሚሊዮን የሚቆጠር ረብጣ ገንዘብ ወደሚረጭበት ወደዛ ምድር እንወስዳቸዋለን። ሰዎች በገዛ ፍቃዳቸው በከፈሉት ከፍተኛ ወጪና ጥልቅ ስሜት ወደ ዓለማችን አስፈሪና ቅንጡ ሆቴሎች ሲጓዙ የደረሰባቸው አስደንጋጭ ክስተት ምን ይሆን? ለመሆኑ አንድ ስህተት ቢፈጠር ለአደገኛ እንስሳት እራት በሚሆኑበት በእንደነዚህ አይነት የማረፊያ ክፍሎች ውስጥ ለማደር ድፍረቱ አሎት ወይስ በሺህ የሚቆጠር ጫማ ከፍታ ካለው ገደል ላይ ተንጠልጥሎ ማደርን ይመርጣሉ? ምናልባትም ከመሬት በታች 150 ሜትር ዝቅ ብለው በሚስጥር በተሞላ ድቅድቅ ጨለማ ዋሻው ውስጥ ወይም ደግሞ በቢሊዮን ቶን የሚመዝን የህንድ ውቅያኖስ ውሃ በላያችሁ ተጭኖባችሁ በታላላቅ አሳ ነባሪዎች ታጅቦ ማደርስ ስሜቱም ይሆን? ዛሬ ኩካይ ሚዲያ ምቾት፣ ቅንጦትና እውነተኛ ስጋት የተገናኙባቸውን አራት የዓለማችን እጅግ አስገራሚ ሆቴሎችን እናሳያችኋለን። ይህ ጉዞ ጠንከር ያለ ነው። ስለዚህ አብራችሁን ለመጓዝ ተዘጋጁ። ዛሬ የምንሄድበት ቦታ መመለሻ የሌለው የጀብደኞች ግዛት ነው። ጉዟችንን የምንጀምረው ከሩቅ ምስራቋ ቻይና ናንቶንግ ከተማ ነው። ከረጅም ድካም በኋላ ከሆቴላችሁ ደርሳችሁ የመኝታ ክፍላችሁን መጋረጃ ለጥቂት ሰከንዶች ገለጥ አድርጋችሁ ወደ ውጭ ስትመለከቱ ምን የምታዩ ይመስላችኋል? ውብ የአትክልት ስፍራ ወይስ የተንጣለለ የከተማ እይታ? ተሳስተዋል። በመስኮቱ ማዶ አፍጥጦ የሚጠብቃችሁ እናንተን እራት ለማድረግ የሚያደባ ግዙፍና አስፈሪው የቤንጋል ነብር ነው። ይህ ክፍል ታይገር ቪው ሩም ይባላል። በቅንጡ አልጋ ላይ ጋደም ብለው በነጭና ጥቁር መስመሮቹ የሚታወቀውን የዓለማችንን ጨካኝ አዳኝ በቅርብ ርቀት መመልከት ለብዙዎች የህልም ያህል እውነት ያልሆነ ትዕይንት ነው። ነገር ግን ብዙዎች በአእምሯቸው የሚመላለስ አንድ ጥያቄ አለ። ነብሩ መስታወቱን ሰብሮ ቢገባስ? የሆቴሉ አስተዳደር ለዚህ ስጋት የሰጠው መልስ ግን አጭር ነው። አይሰበርም። መስታወቱ እጅግ ጠንካራና ጥይት እንኳን የማይበሳው እንደሆነ ይነገርለታል። ነብሮቹ በነፃነት በሚንቀሳቀሱበት ግዙፍ ግቢ መሃል እናንተ በመስታወቱ ቤት ውስጥ ሆናችሁ እንግዳ ትሆናላችሁ። እዚህ ያደሩ እንግዶች የሚገልጹት ስሜት ድብልቅልቅ ያለ ነው። በአካል ተኝተው ቢሆንም መንፈሳቸው ግን በንቃት ላይ ነው። ሌሊት ላይ ነብሩ ድንገት ሲያገሳ ድምፁ ክፍሉን ያናውጠዋል። ያኔ ነው በቅንጦትና በሞት መካከል ያለው ርቀት በአንድ ስስ መስታወት ብቻ የተገደበ መሆኑን የሚረዱት። የዚህ ሆቴል አስገራሚ ታሪክ በነብሮች ብቻ የተገደበ እንዳይመስላችሁ። ሴንዲ ትራይብ ሆቴል ለእያንዳንዱ እንግዳ የሚሆን ፍርሃትንና ደስታን የደባለቀ የተለየ ምርጫ አዘጋጅቷል። ነብሮቹ እንቅልፍ ከነሳዎት ምናልባት ወደ ቀጭኔ ክፍሎች ዞር ማለት ይሻሎት ይሆናል። እዚህ በመስኮት የሚያፈጥ አዳኝ የለም። ይልቁንም ጠዋት ከእንቅልፎ ሲነሱና የክፍሉን ሰገነት ሲከፍቱ እነዚህ ረጃጅም እንስሳት አንገታቸውን አስግገው ሰላምታ ይሰጡታል።
አልጋው ላይ ሆነው እነዚህን የዋህ እንስሳት መመገብና የቅርብ ጓደኛ ማድረግ የሚችሉበት ይህ ክፍል በተለይ ለቤተሰቦችና ለሕፃናት የገነት ያህል የሚቆጠር ስፍራ ነው። ለየት ያለ የተፈጥሮ ድባብ ለሚፈልጉ ደግሞ የሳፋሪ ክፍሎች ተዘጋጅተዋል። እዚህ መስኮቶን ሲከፍቱ የሚጠብቃችሁ እይታ ልክ እንደ አፍሪካ ሳቫና ሜዳ የተንጣለለ ነው። የሜዳ አህዮች፣ ሰላማዊ አጋዘኖችና ሌሎች የዋህ እንስሳት በክፍሉ ስር ሲቦርቁ ማየት ከከተማው ጫጫታ ርቃችሁ በተፈጥሮ እቅፍ ውስጥ እንዳላችሁ እንዲሰማችሁ ያደርጋል። ሆቴሉ በአንድ በኩል ከፍተኛ ስጋት ያለበትን የነብሮች ክፍል፣ በሌላ በኩል ደግሞ እንዲህ አይነት ሰላማዊ ድባቦችን በአንድ ላይ አጣምሮ ይዟል። ለዚህ ለየት ያለ አዝናኝ፣ አስፈሪና የልብ ትርታን ለሚጨምር አንድ ሌሊት ተሞክሮ በአማካኝ ከ48000 እስከ 72000 የኢትዮጵያ ብር ይከፍላሉ። አሁን ደግሞ ከእስያ ርቀን ወደ ደቡብ አሜሪካ ተራሮች እንጓዛለን። በፔሩ ቅዱስ ሸለቆ 400 ሜትር ገደል ላይ ተሰቅለው የሚታዩት እነዚህ ግልጽ ካፕሱሎች ስካይሎጅ ይባላሉ። እዚህ ሆቴል ለመድረስ ሊፍት የለም፣ ደረጃም የለም። ያለው አንድ ነገር ብቻ ነው። እሱም 1200 ጫማ ቁልቁለት የሚመለከቱት አስፈሪ ገደልና የእናንተ የማይበገረው ድፍረት። ጉዟችን የሚጀምረው በኩስኮ ከተማ ነው። የገደሉ ግርጌ ላይ ስትደርሱ እንደ ሌሎች ሆቴሎች በፈገግታ ተቀብሎ ውርሳችሁን የሚያግዛችሁ የለም። እዚህ ቼኪን የምታደርጉት በጉልበታችሁና በጣቶቻችሁ ጥንካሬ ነው። ይህ ሆቴል ለሰነፎች ቦታ የለውም። እዚህ ለመድረስ ጉልበት፣ እዚህ ለማደር ደግሞ ልብ ያስፈልጋል። 400 ሜትር ገደል ላይ ተንጠልጥለው በከዋክብት ታጅበው ሲተኙ ሞትና ሕይወት በአንድ ላይ ሲጨፍሩ ይታዩታል። ለመሆኑ እንቅልፍ ይወስዶታል ወይስ የገደሉ ድምፅ ያስፈራውታል? ያንን 400 ሜትር ገደል በዓለት ላይ ተጣብቃችሁ ለመውጣት እንደ ድፍረታችሁ እስከ 2 ሰዓት ከ30 ይፈጅባችኋል። ለአንድ ሰው ሙሉ ፓኬጅ ከ54000 እስከ 66000 የኢትዮጵያ ብር ይከፈላል። ዋጋው ለመኝታ ብቻ ሳይሆን በሕይወት ለመወራረድ ጭምር ይመስላል። የሚገርመው ግን የእናንተ መውጣት ብቻ አይደለም። አስተናጋጆቹ ምግባችሁን ይዘው እንደ ሸረሪት በገመድ እየተንሸራተቱ ሲመጡ ስታዩ ትደነቃላችሁ። በዚህ ገደል ላይ የሚጠብቃችሁ አስገራሚ ነገር መኝታው ብቻ አይደለም። እዚህ ምግቡ የሚዘጋጀው ከታች ከተማው ውስጥ በምቾት አይደለም። አስተናጋጆቹ የእናንተን እራት በጀርባቸው ተሸክመው ያንን አስፈሪ ገደል በዓለቱ ላይ የተሳቡ መውጣት አለባቸው። እናንተ በካፕሱሉ ውስጥ በሰላም ስትጠባበቁ፣ እነሱ ግን በገመድ ተንጠልጥለው ምግባችሁን ሳይቀዘቅዝ እንዲደርሳችሁ ተፈጥሮን ይታገላሉ። ከከዋክብት በታች ከገደል በላይ በወይን ታጅባችሁ የምትመገቡት ይህ እራት በብዙዎች ዘንድ አንድ ቅጽል ስም ተሰጥቶታል። የመጨረሻው እራት። በዚህ ሆቴል ሌሊት ላይ መብራት አያስፈልጎትም። በእርግጥም የሰው ሰራሽ ብርሃን እዚህ ቦታ ላይ ትርጉም የለውም። ካፕሱሎቹ 360 ዲግሪ ሙሉ በሙሉ ግልጽ በመሆናቸው ሌሊት ሲመጣ መኝታ ቤቱ ወደ ሌላ ዓለም ይቀየራል።
ከላይ የሚታየው የከዋክብት ብርሃንና ከግርጌው የሚታየው የሸለቆ ጥልቀት በምድር ላይ ከማንኛውም ቦታ ጋር የማይነጻጸር ውበትን ይፈጥርልዎታል። እዚህ ያደሩ እንግዶች ስሜቱን ሲገልጹ በከዋክብት ውቅያኖስ ውስጥ እንደመዋኘት ነው ይላሉ። በሰማይና በምድር መካከል በአየር ላይ ተንጠልጥለው ከከዋክብት ጋር ፊት ለፊት መነጋገር የቅዠት ያህል የሚርቅ ግን ደግሞ እጅግ እውነተኛ የሆነ ድንቅ ተሞክሮ ነው። ፌሩን እዚህ ጋር እንሰናበታትና ወደ ሌላኛውና እጅግ አስደናቂ ትዕይንት ወደሚታይበት ስፍራ እንጓዛለን። ጉዟችን ወደ ቅዝቃዜው ምድር ወደ ስዊድን ነው። አሁን ደግሞ ከከፍታው ተራራ ወርደን ወደ መሬት ልብ ውስጥ ዘልቀን እንገባለን። ይህ ዋሻ ለ800 ዓመታት ያህል የስዊድን የኢኮኖሚ የጀርባ አጥንት ነበረ። በሚሊዮን የሚቆጠር ቶን ብር ከዚህ ጥልቅ መሬት ውስጥ ወጥቷል። ነገር ግን የዚህ ሁሉ ሀብት ዋጋ በሰው ሕይወት የተከፈለ ነው። ማዕድኑ በሚቆፈርበት ዘመናት በሺዎች የሚቆጠሩ ሰራተኞች በድቅድቅ ጨለማና እግር ተወርች በሚያስረው ብርድ እየተሰቃዩ በዚህ ዋሻ ውስጥ አልፈዋል። ዛሬ ሆቴል በሆነበት በዚህ ክፍል አካባቢ ድሮ ማዕድን አውጪዎቹ የሚያምኑት አንድ ነገር ነበር። በዋሻው ውስጥ የዋሻዋ ንግሥት ወይም ዘ ኩዊን ኦፍ ዘ ማይን የምትባል መንፈስ እንዳለች ያምናሉ። እሷን ላለማስቆጣትና በሰላም ለመውጣት ሁልጊዜ ግድግዳውን 3 ጊዜ አንኳኩቶ ነበር ወደ ውስጥ የሚገቡት። ዛሬ እናንተ በዚያው ክፍል ውስጥ በሰላም ተኝታችሁ ሊሆን ይችላል። ነገር ግን ሌሊት ላይ ግድግዳውን የሚያንኳኳ ድምፅ ቢሰሙ ምን ያደርጋሉ? ይህ ክፍል የቅንጦት ማረፊያ ብቻ ነው ወይስ የጥንታዊ መናፍስት መሸሸጊያ? ወደዚህ ክፍል ለመድረስ በሊፍት ወደ ጨለማው ዓለም ከመሬት በታች 155 ሜትር ጥልቀት መጓዝ አለብዎት። እዚህ ክፍል ሲገቡ ስልኮ አገልግሎት አይኖረውም። ኢንተርኔት የሚባል ነገር አይታሰብም። ብቸኛው የመገናኛ ዘዴው በአደጋ ጊዜ ብቻ የሚጠቀሙበት የሬዲዮ ስልክ ነው። ይህ ቦታ የሚሰጠው ትልቁ ጸጋ ፍጹም ጸጥታ ነው። አንድ እንግዳ የገጠሙን ሲገልጽ እንዲህ ይላል። አስተናጋጆቹ ትተውኝ ወደ ላይኛው ዓለም ሲወጡ በምድር ላይ የቀረው የመጨረሻውና ብቸኛው ሰው እንደሆንኩ ተሰማኝ። ለዚህ ከሰው ተለይተው በድንጋይና በጨለማ የታጀበ ቅንጦትን ለሚቀምሱበት ስፍራ በአንድ ሌሊት በአማካኝ ከ66,000 እስከ 78,000 የኢትዮጵያ ብር ይከፍላሉ። ስዊድን ላይ ይህንን ያህል ከቆየን ይበቃናል። አሁን ደግሞ ከጨለማው ዋሻ ወጥተን ብዙዎች ሄደው መዝናናት ወደሚፈልጉበት ግን ደግሞ ዋጋው ወደማይቀመስበት ሰማያዊ ገነት እንጓዛለን።
በማልዲቭ ደሴቶች ላይ አንድ ያልተጻፈ ግን ሁሉም የሚገዛለት ትልቅ መርህ አለ። ኖ ሹዝ ኖ ኒውስ። ይህ መርህ የማልዲቭስ የቱሪዝም ፍልስፍና መገለጫ ነው። ጫማውን አውልቀው በባህር ዳርቻ አሸዋ ላይ ሲረግጡ ከመሬትና ከተፈጥሮ ጋር በኃይል እንደተገናኙ ይሰሙታል። ኖ ኒውስ ደግሞ ከዓለም አቀፍ ፖለቲካ፣ ከዕለት ተዕለት ጫጫታና ከዲጂታል ዓለም እስር ተለይተው አእምሮ ፍጹም እረፍት እንዲያገኝ የታለመ ነው። እዚህ የሰው ልጅ የፈጠረው ጭንቀት ቦታ የለውም። ያለው የተፈጥሮ ሙዚቃና የውቅያኖሱ ዝምታ ብቻ ነው። እዚህ አንድ ሌሊት ለማሳለፍ ብቻ 6 ሚሊዮን የኢትዮጵያ ብር ይከፍላሉ። አዎ፣ በአንድ ሌሊት የቤት መግዣ ዋጋን ያወጣሉ። እውነተኛው ድንቅ ነገር የሚጀምረው በሊፍት ወደ ውቅያኖሱ ሲወርዱ ነው። መኝታ ቤቱ ግድግዳው መስታወት ነው፣ ጣራውም መስታወት። አልጋው ላይ ጋደም ብለው ግዙፍ አሳ ነባሪዎችና ባለቀለም አሳዎች በላዩ ላይ ሲዋኙ ማየት በውቅያኖሱ ከርስ ውስጥ እንደመኖር ይቆጠራል። ስጋት ቢገባውትም እንኳን አይጨነቁም። በክፍሉ ውስጥ የመውጫ ቁልፍ አለ። በማንኛውም ሰከንድ አደጋ ቢከሰት ይህ ቁልፍ ክፍሉን አሽጎ በሰከንዶች ውስጥ ወደ ላይኛው ዓለም ያወጡታል። በሞትና በቅንጦት መካከል እንዲህ ያለ አስደናቂ ግንኙነት መኖሩ የሰው ልጅ ጥበብ እስከ ምን ድረስ እንድትራቀቅ ያሳየናል። ከቻይናው የነብሮች ግዛት እስከ ፔሩ አስፈሪ ገደላ ገደሎች፣ ከስዊድኑ ድቅድቅ ጨለማ ዋሻ እስከ ህንድ ውቅያኖስ ሰማያዊ ጥልቅ ድረስ የተጓዝንበት ጉዟችን እዚህ ላይ ያበቃል። እነዚህ ሆቴሎች ከቅንጦት ማረፊያነት ባለፈ የሰው ልጅ ድፍረት፣ የጥበቡን ጥልቀትና ከተፈጥሮ ጋር ያለውን ትንቅንቅ የሚያሳዩ ሕያው ምስክሮች ናቸው። ፍርሃትና ምቾት፣ ሞትና ሕይወት በአንድ ስስ መስታወት ወይም በብረት ገመድ ተለይተው የሚኖሩባቸው ድንቅ ስፍራዎች። የዛሬው ታሪካችን በዚሁ ተቋጨ። ነገር ግን የሕይወት ውጣ ወረዶችና አስገራሚ ገጠመኞች ገና ይቀጥላሉ። በሚቀጥለው ክፍል የምናቀርብላችሁ ታሪክ ደግሞ ከዛሬው ይበልጥ ልብ አንጠልጣይ እንደሚሆን አንጠራጠርም። ይህንንና መሰል ዶክመንተሪዎችን፣ ወቅታዊ መረጃዎችንና አዝናኝ ዝግጅቶችን ቀድሞ እንዲያገኙ ኩካይ ሚዲያን አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የደውል ምልክቷን በመጫን አዳዲስ ዝግጅቶቻችን ወዲያውኑ እንዲደርሶት ማድረግ እንዳይረሱ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኩካይ ሚዲያ የታሪክ፣ የባህል፣ የቱሪዝምና የጥበብ መድረክ። በሚቀጥለው ፕሮግራም እስከምንገናኝ ሰላም ቆዩልን።